መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለእኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ወስመ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ እሺ እንግዲህ እንደተመለከታችሁት ነው ብፁዕ አቡነ ገብርኤል የኢትዮጵያ ኦርቶዶክስ ቤተክርስቲያን ድንግል ማርያምን ቤዛዊተ ዓለም ስትል ልክ በኢየሱስ ክርስቶስ የቤዛነት ቦታ ላይ ተክታ በማስመሰል እንደዚህ አይነት የተሳሳተ መልእክትን እያስተላለፉ አይታችኋል። እንግዲህ እውን ግን ብፁዕ አባታችን እንደሚሉት ቤተክርስቲያናችን ድንግል ማርያምን ቤዛዊተ ዓለም ስትል ከምን አንጻር ነው? እውን የኢየሱስ ክርስቶስን የቤዛነት ስራ ለድንግል ማርያም ሰጥታ ነው ወይስ ከምን አንጻር ነው የሚለውን ከመምህራችን አንደበት ሰምተን እንመለስ። መልኳ ስንል ስለ ዓለም ድህነት ነው የምናስበው። ስለ ዓለም ድህነት ነው የምንማልደው። እመቤታችን ስለ ዓለም ድህነት እኮ የተስማማች ናት። እኛ ቤዛችን እኮ የምንላት እኛን ወክላ ስለ ዓለም ድህና እሷ ፈቃደኛ በቷን ከማንሰብ ይሆናል ሌላ አማራጭ ያመጣል ብለን ልናስብ ነው ወይም ሌሎችን ነገሮች ልንል ነው። ተመልከተው ተክልዬ፣ እመቤታችን ከፍጥረት ሁሉ የተለየች ናት የምንለው ለዚህ። እሷም የመጨረሻዋ ንጽሕት፣ እሷ ደግሞ እርግጠኛ ነው። እሷ በፈቃዷ ነው የሚያደርገው እንጂ እንደዛ እንደምትኑ ሁሉ ክርስቶስ እኮ ያውቃል። ግን እኛ ራሱ እንድንድን ከዚያ ምልልስ እንድንድን ነው። ምክንያቱም አንዳንዶቹ ምልልሶች ለእኛ ናቸው እንጂ ለማርያምም ለጌታም አይደለም። እንዲህ ብዬ ማስረዳት እችላለሁ። አብርሃምን ልጅህን መስዋዕት አድርገህ አቅርብልኝ አለው። ለምሳሌ ጌታ በወንጌል ተጽፏል። በወንጌል ቅዱስ ጳውሎስ ጠቅሶታል። በኦሪት ዘፍጥረት ተጠቅሷል። እና የልጁ ደም አያስፈልገውም። በኋላም ይስሐቅ አልታረደም። ታዲያ ለምንድን ነው እግዚአብሔር አብርሃም ልጅህን መስዋዕት አድርገህ አቅርብልኝ ያለው ብለን ብንጠይቅ ልጁን እስከ ማቅረብ ድረስ አብርሃም እንደሚታዘዝ ለማወቅ ነው እንዳንል ከማድረጉ በፊት እንደሚያደርግ እግዚአብሔር ያውቃል አያውቅም ተብሎ ምንድን ነው መልሱ? ያውቃል። ስለዚህ ተመልከት፣ ያደረገው ስለማወቅ አይደለም። ያደረገው ስለ ሁለት ምክንያቶች። አንደኛ
አብርሃም በኋላ የክርስቶስ አባት ይባላል። ወንጌል ራሱ የሚጀምረው በአብርሃም ስም ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው የማቴዎስ ወንጌል ምዕራፍ 1 ቁጥር 1። ለምን ከአብርሃም ተወለደ እንዳለ አብርሃም ሟች ልጁን ሳይከለክል ለክርስቶስ ሲሰጥ፣ ለእግዚአብሔር ሲሰጥ፣ እግዚአብሔር ደግሞ የማይሞት የባህሪ ልጁን ለአብርሃም ልጅ አድርጎ ሰጠው። ለዚህ ነው ከአብርሃም ዘር የተወለደ። ከአብርሃም ይሄን እንድናውቅ ነው። ልጅህን መስዋዕት አቅርብልኝ ሳይለው ግን ከአብርሃም ዘር መወለድ ይችላል? አይችልም። ይችላል። እየቻለ ለምን ልናደር? እኛ እንድናውቅ። ለምን ከአብርሃም ዘር እንደተወለደ እንድናውቅ ነው። ተክልዬ ዋናው ዓላማ ይሄ ነው። ስለ እመቤታችንም ያቺ ምልልስ የተጻፈችው የእመቤታችን ንጽህና እና ድንግልና ከዚህ ዓለም ከዘር ከሩጋቤ የመውለድ ፍላጎት የሌላት በንጽህና የሚመስላት የሌለ መሆኑን እንድናውቅ ነው እንጂ ክርስቶስ ያንን ስለማያውቅ አይደለም መልአኩን እንዲጠይቃት ያደረገው። እግዚአብሔር ስለማያውቅ ስለ እሱ እውቀት፣ ስለ እኛ እውቀት ነው የሚደረገው። አሁንም ብዙ ሰዎች የማይገባቸው ነው ሀሳቡ የዓለም ድነት እንደሆነ ብዙ አያውቅም። መጽሐፍ የሚናገረው ግን ስለ ዓለም ድነት ፈቃደኛ ሁና የተገኘችውና ዓለምን ወክላ ስጋዋን ሰውነቷን ንጹሕ አድርጋ ጠብቃ ስለ ዓለሙ ቤዛ ማለት እኮ ከዓለም ከሰው ስጋ መንሳት ነበረበት። ዓለምን ተክታ ብቸኛ ቤዛ ሁና የተገኘችው ለክርስቶስ ሰው መሆን እሷ ነች። ቤዛችን መድኃኒታችን እኮ የምንላት ለዛ ነው። አቡነ በርናባስ አወርተውላል። መድኃኒቱ ሁሉ መድኃኒት እንድለው የለም እንዴ? ግን ተሰቅላ ስጋዋን ቆርሳ ማለት እንዳልሆነ እኮ የታወቀ ይህን ደጋግመን አብራርተነዋል። ግን ምንድነው አውቆ የተኛን ቢቀሰቅሱት አይሰማም ይባላል። ይህ እንግዲህ ተመልከት፣ ቢሆንለት ደስ ይለዋል። ጣዖት ቢመስልለት እንዴት ያለ ድንዛዜ ነው! እንዴት ቅድም ብያለሁ። ያ መንገደኛው በሽፍቶች ተደብድቦ እንደወደቀው ይሄ ላለመስማት ጆሮን ደፍኖ በሰይጣን ተደብድቦ በእልህ ተደብድቦ በጥላቻ ተደብድቦ ሌሎቹን ጣዖት ብሎ በመፈረጅ ተደብድቦ መውደቁን ነው እንጂ የሚያሳየው ኢትዮጵያ ቤተክርስቲያን ጣዖት ማምልኳን ሊያሳይ አይችልም። ጣዖት እኮ ቅርጽ ያለው እጅ ያለው ነው። ለምሳሌ ሮሜን ይጠቅሳል። ፍጡራንን አመለኩ ብሏል። ሮሜ ለማን ነው የነገረው? በሮማ የሚነገሰው ጌታ የሚባለው ኢየሱስ ጌታ ነው። ለምን እንደተባለ ታውቃለህ? ቄሳር ጌታ ነው ና ይባል የነበረው አየው። በፈጣሪ ፈንታ ማንን አመለኩ? ቄሳርን። ናቡከደነጾር ተጽፏል። ትንቢተ ዳንኤል ምዕራፍ 4 የራሱን ጣዖት አሰግዱ አይደለም እንዴ? ስገዱልኝ አለ። አንሰግድም ያሉ ሰለስት ልጅ ፍጡራንን ማምለክ ማለት ያ ነው። ቄሳር ጌታ ነው። ቄሳር አይደለም። ቄሳር ጌታ ኢየሱስ ነው ጌታ፣ የጌቶችም ጌታ። ይኸውልህ መጽሐፍ ቅዱስ የተጻፈ እኮ በዚያ ዘመን የነበረውን ጣዖት አምልኮ ለማጥፋት፣ ጣዖት አምልኮ አጥፍታ ጣዖት አምልኮን ለማጥፋት ሰማዕታት መዓት ደም አፍሰው ሰማዕታቱን አክብራ የያዘች ቤተክርስቲያንን ጣዖት አምልኮ ትላለህ? ሰማዕታት እኮ ሰማዕታት የሆኑት ጣዖት ለማፍረስ ነው። እንዴት የሰማዕታትን ቤተክርስቲያን ጣዖት አምላኪ ትላታለህ? እንዴት ኢየሱስ ጌታ ነው ማለትን አሁን ስሙ ቅዱስ ነው ይላል። ለስሙ በዓል ያላት ብቸኛዋ ቤተክርስቲያን እኮ ኦርቶዶክስ ቤተክርስቲያን ናት። ታውቃለህ? ይሄ ግዝረት ሁልጊዜ ጥር 6 ኢየሱስ እየተባለ የሚጠራው ንግስ አለው። በየወሩ በዓሉ ይከበራል። ባልወልድ በ29 ልደቱንና እንትኑ 6 እኮ ግዝረቱን ስሙን ስም ማውጣቱን ለብቻው በዓል የምታከብረው ማለት ኢትዮጵያ ቤተክርስቲያን ናት። ፕሮቴስታንት ጋር አያከብረው። ስሙን ለብቻው ለስሙ በዓል ያላት እሁድ ደመቅ ያለ እንዴ በደንብ ራሱ ጥር 6 በአመት አንድ ጊዜ። አረ ፕሮቴስታንት እንጂ እሁድ ደመቅ ያለ ልክ እንዳየነው አይነት እሁድን ራሱ አምልኮ የሰጠቻቸው ቤተክርስቲያን ናት። ፕሮቴስታንት እኮ 1500 ዓመት በኋላ ይመጣ ነው። እሁድን የጌታ ቀን ብሎ ያከበረው ማን ነው? ቤተክርስቲያን እኮ ናት። ጥንታዊቷ ሐዋርያዊቷ ከሐዋርያት የመጣቸው። ይህም በመውሰዳቸው እናመሰግናቸዋለን። የምንነቅፋቸው ሌሎቹን ጨምሮ ባለመውሰዳቸው። ይህ ስርዓት እኮ የፈጠረው ዓለምን እሁድን ዊኬንድ ያደረገው እኮ ክርስትና የሐዋርያት ትምህርት እኮ ነው። ጣዖት አምልኮን ማጥፋት እኮ ነው ይሄን ያስቆመው። አሁን ይሄ ምንድን ነው አሁን የመጣው አዲሱ በዓል? ይሄ ልክ እንደገና ፈረንጆች እንደ ክርስማስ የሚያከብሩት ይሄ ሀሎውን እኮ እንደገና ወደ ጣዖት አምልኮ መመለስ። ሀሎውን ማለት ወደዛ ወደ ጣዖታዊ ቅርጽ ያንን አይዋጋም እንዴ? ኢየሱስ ለመባል ያበቃቸው ቃል ከመባል ኢየሱስ ለመባል ያበቃቸው እመቤታችን። ታዲያ በየት በኩል ነው መድኃኒቱ የመጣው? የተቀመመው በየት ነው? ይህን አለመረዳት ነው። ይኸው ለሚናገረው ቃል ይጠይቃል። ምን ለዚህ ነው እንዲህ አንድን ሰው እኮ በማያደርገው ነገር አትነቅፈው። በማያደርገው ነገር አለ። ለምሳሌ እስልምና በክርስቶስ አያምንም ማለት አይሁድም በክርስቶስ አያምኑም። በአንድ አምላክ ያምናሉ። ጣዖት አምልኮ አይደለም፣ ነውር ነው። ጣዖት አምልኮ አይባልም። በአንድ አምላክ ማመን ነው። ቢያንስ ግን ሶስትነቱን አለማመናቸው ጎዳቸው። ስላሴ በስም 3
በግብሩ 3 በአካል 3 በመለኮት 1 ወልድ በተለየ አካሉ ሰው ሆነ። ይህን ያመጣችው እኮ እመቤታችን ናት። ተመልከት። በአንድ አምላክ ከሚያምኑት ከእስልምናና ከይሁዲነት ተለይተን በክርስቶስ ሰው መሆንና ዓለሙን በማዳን አምነን ከዚህ የተነሳ ነው መድኃኒታችን አክብሯት ምን ነው። ለምን አይሁድማ ያከብሯት? ለምንድን ነው? እሷም ሰው ናት፣ ልጇም ተራ ሰው ነው ስለሚሉ እኮ እኛ የምናከብራት እሷ የመድኃኒት እናት ናት። እኛ እመቤታችን ምን ብለን ነው የምንለምናት? ተመልከት እንግዲህ ሰአሊ ለነ ቅድስት ነው እንላት አይደለም? ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት። ተመልከት ሰአሊ ለነ ሀበ ክርስቶስ ወልድኪ ከልጅሽ ከክርስቶስ ለምኝልን ከመ ይስረይ ለነ ኃጢአተነ ኃጢአታችን እርሱ ይቅር